ይህ ወንድማችን እንግዲህ በሳውዲ አረቢያ የአረብ ህይወት አጥፍቷል ተብሎ እየተፈለገ ነው ያለው ማለት ነው። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ለቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አዲስ ጀማሪ ነኝ አበረታቱኝ ማለት ነው። እንግዲህ ይህ ወንድማችን በሳውዲ አረቢያ መካ ከተማ ላይ የአረብ ህይወት አጥፍቷል ተብሎ እየተፈለገ ነው ያለው። እንግዲህ ግማሹ ተይዟል ይላል፣ ግማሹም አልተያዘም ይላል። እንግዲህ የተጣራ መረጃ እስካሁን ድረስ ትክክለኛው ነገር አልታወቀም ማለት ነው። ነገር ግን ወንድሞቻችን በእርግጥ አረቦች ትዕግስት ይፈታተናሉ፣ ግን ቢሆንም ትዕግስት ሊኖረን ይገባል ማለት ፈልጋለሁ። በዛ አጋጣሚ ታጋሽ መሆን አለብን። እንግዲህ እንደሚታወቀው ሳውዲ አረቢያ ላይ እየገደለ ይገደላል ማለት ነው። የሰው ህይወት ያጠፋ የእሱም ህይወት ይጠፋል ማለት ነው። እንግዲህ ከአንዳንድ ሰዎች ወይ የገንዘብ መቀጮ ወይ ደግሞ እንግዲህ አንዳንድ ሰዎች ራህማ ያላቸው ሰዎች አሉ። በእርግጥ ግን ቢሆንም ደግሞ ህጉ የገደለ ይገደል ነው። እንግዲህ የኛ ኢትዮጵያውያን ደግሞ እርስ በርሳቸው በሁለት ጎራ ተከፍለው እየተጨቃጨቁ ነው ያሉት ማለት ነው። ግማሹ ይያዝ ይገደል፣ ግማሹ ደግሞ ለምን ይያዛል ለምን ይገደላል በሚል ጎራ ከፍለው እየተጨቃጨቁ ነው ያሉት ማለት ነው። እንደ አንድ ሰው እኔ የራሴን ሀሳብ ሳስቀምጥ መግደሉን አልደግፍም። ነገር ግን ልጁ ተይዞ ስለተገደለ ደግሞ የምናገኘው ጥቅም የለንም ባይ ነኝ። ገባችሁ? ግን እንደ ጥፋቱ ልጁ ግን ተይዞ በህግ ታስሮ እንደ ኢትዮጵያ ህግ ታስሮ የሚቀጣ ቢሆን ኦኬ ይያዝና ይቀጣ ባይ ነኝ። ግን አሁን ይሄ ልጅ ስለተገደለ እኛ ኢትዮጵያውያን ምን እናገኛለን? ምንም የምናገኘው ነገር የለም። እንግዲህ ግማሹ በድንበር አካባቢ ላይ የሚመቱ ወንድሞቻችን አሉ። በየቦታውም ደግሞ አረቦች እየገደሉ የሚጥሏቸው በርካታ ግፎችን አረቦች ይሰሩብናል። ስለዚህ ወንድማችን መያዝ የለበትም። ወንድማችን ማምለጥ አለበት። ወንድማችን ከሳውዲ አረቢያ እንግዲህ ያው በህዱድ ነው የሚገቡት። በህዱድ እንዲወጣ የሚደግፉ ሰዎች አሉ ማለት ነው። ዞሮ ዞሮ እንግዲህ ወንድማችን የሰው ህይወት ባታጠፉ፣ ሁላችሁም ወንድሞቻችን የሰው ህይወት ባታጠፉ። ግማሾቻችሁ እንግዲህ እነሱ እየቀጠቀጡን አይደለም ወይ? እነሱ እየገደሉን አይደለም ወይ? እነሱ ግፍ እየሰሩብን አይደለም ወይ ትላላችሁ። እኔ እንደኔ አስተሳሰብ አዎ እየገደሉን ነው። አዎ ብዙ ስቃይ አድርሰውብናል። አዎ ግፍ ሰርተውብናል። ያንን ስታዩ ግን እኛም የሀገራቸውን ህግ አክብረናል ወይ? የሀገራቸውን ክብር አክብረናል ወይ? እኛ ነን ሀገራቸው ላይ እስከመጣን ድረስ። ስለዚህ በእነሱ አገር ህግ እኛ የእነሱ አገር ዜጋ የማይሰራውን ወንጀል እኛ እየሰራን ነው። እንግዲህ መጠጥ የሚያስተላልፉት 70% ኢትዮጵያውያን ናቸው። መጠጥ የሚሰሩት 70% ኢትዮጵያውያን ናቸው። ጠጪዎቹ ማን ናቸው ካላችሁ ደግሞ የሳውዲ ወታደር ነው። ይህ ምንም ሀቅ ነው። ሀገር ያወቀው ፀሐይ የሞቀው ነው። የሚጠጡት እነማን ናቸው ካላችሁ እራሳቸው የሳውዲ ወታደሮች ናቸው። እነኚህ ዜጎች ይህንን ስራ እንዲሰሩ የሳውዲ ዜጎች አስተዋጽኦ የለም ወይ ካላችሁ አለው። ማን የሚገዛቸው? እነሱ ናቸው። እነሱ ባይገዟቸው እነዚህም ደግሞ አረቄውን ሊሰሩ አይችሉም። ስለዚህ ሁለቱም ናቸው ወንጀሉን እየሰሩ ያሉት። ኢትዮጵያን አረቄ አውጥተው የሚሸጡት ለሳውዲ ወታደሮች ነው። 90% የሳውዲ ወታደር ነው የሚጠጣው። 90% አብሯቸው አረቄውን ከአንድ ከተማ ወደ አንድ ከተማ የሚያስተላልፉ አብሯቸው የሚሰሩ እነሱ ናቸው። ስለዚህ በመጀመሪያ ደረጃ እንግዲህ በዚህ ወንድማችን ግድያ ላይ እንትን ሲባል ሀሳብ ሲሰጡ እያየን ነው። በሁሉም የራሱን ሀሳብ እየሰጠ ነው ያለው። ግማሾቻችሁ እነሱ የሚያደርሱብንን በደል አዎ እህቶቻችን ለ10 ዓመት ለ15 ዓመት ይሙቱ ይዳኑ ሳይታወቅ ቤተሰቦቻቸው ምን ላይ እንዳሉ ሳያውቁ ቤተሰቦቻቸውን ሳያገናኙ አፍነው በር ዘግተው ጨለማ ውስጥ አስቀምጠው ያለ ምግብ ያለ ውሃ እንደፈለጋቸው እንደ ባሪያ እየቀጠቀጡ የሚያሰሯቸው እህት ወንድሞቻችን አሉ። ወንድሞቻችን በኮንትራት መጥተው እየተደበደቡ
ብዙ በደል እየደረሰባቸው እየሰሩ አሉ። ግን ያንን መረጃ ትክክለኛውን መረጃ ለህግ ካቀረባችሁ የሳዑዲ አረቢያ ህግ ለሁሉም እኩል ነው የሚዳኘው። ግን እኛ መብታችን ግዴታችንን ስለማናቅ ጠንቅቀን ለዛ ነው እኛ እየተበደልን ያለ ነው ማለት ነው። ሁለተኛ ደግሞ እያስበደልን ያለው የራሳችን የኢትዮጵያ መንግስት ነው። ዜጎቹን ያለመከታተል፣ ዜጎቹን ያለመንከባከብ፣ ዜጎቹ ምን ላይ እንዳሉ ያለመጠየቅ፣ መጠየቁ ቀርቶ ኤምባሲ ላይ ሲደውሉ ስልክ አይነሳላችሁም። ያመጣችሁ ቢሮ ላይ ሲደውሉ ስልክ አይነሳላችሁም። ስለዚህ አረቦቹ እንዴት ይፍሩን? እኛ እኮ ሊያስከብረን የሚቻለው የኢትዮጵያ ኤምባሲ ነው ወይም የኢትዮጵያ መንግስት ነው። ዜጎቹን አይንከባከብም። ዜጎቹ ምን ደረሱ አይልም። ዜጎቹ ምን ላይ እንዳሉ ኢቭን ስልክ ሲደውሉ ድረሱልን፣ የድረሱልን ጥያቄ ጥሪ እንኳ ሲደረግ አዎ መንግስታችን የራሳችን ድክመት ስላለ የራሳችን መንግስት ዜጎቹን አይንከባከብ። ግን ይሄ ልጅ እነሱም ሰውየውን ገድሎ ማምለጡ ትክክል ነው ወይ ካላችሁኝ እንደ ትክክልነቱ ትክክል አይደለም። ግን ደግሞ ይሄ ልጅ ስለሞተ እኛ የምናገኘው እኛ በተለይ እኛ ኢትዮጵያውያን የምናገኘው ምንድን ነው ጥቅሙ? ይሄ ልጅ ተይዞ ተገደለ፣ ከዛ እኛ የምናገኘው ጥቅም አለ ወይ? መግደሉን አልደግፍም፣ መግደልም የለበትም። ከተናደዳችሁ ከአቅማችሁ በላይ ከሆነ ከቁጥጥራችሁ በላይ ከሆነ አዎ አረቦች ያናድዳሉ፣ ያሳስታሉ። በጣም ነው የሚያሳስቱት። እውነት ለመናገር በጣም ከሚባለው በላይ ያሳስታሉ። ግን ትታችሁ ሽሹ፣ ትታችሁ ሂዱ። ካጠገባቸው ዞር ብላችሁ ያቺ 5 ደቂቃ ሴጣን እስከምታልፍላችሁ ድረስ ካጠገባቸው ጥፉ ነው የምለው። ከዚያ በስተቀረ ግን የሰው ህይወት ያጠፋ ሰው የእሱም ህይወት ይጥፋ ባይነኝ ነው እውነት ለመናገር። ለምን ካላችሁ አንድ ሰው የፈለገ ነገር ከሰደበ ስደበው፣ ካናደደ አንተን በዛው ልክ አናደው። በጥፊ ከመታህ በጥፊ ምታው። አይንህን ካጠፋህ አይኑን አጥፋው። በቃ እጅህን ከቆረጠህ እጁን ቁረጠው። እኔ በዚህ ነው የማምነው። ምክንያቱም ለምን ይሄን አልሽ ካላችሁ አገራችን እኮ እንደዚህ አይነት ህግ ቢኖር፣ አገራችን ላይ እንደዚህ አይነት ህግ ቢኖር ማንም ሰው እንደፈለገ ማንንም እየገደለ በየቱቦ ስር በየምናምኑ ስር እየጣለ አይሄድም። ይህ ህግ ስለሌለ እኮ ነው። ቢታሰርም 10 ዓመት 8 ዓመት ታስሮ ባበኩሮ በገንዘብ ምናምን ይወጣል። እዚህ ሀገር ላይ ግን እንደዛ ብሎ ሳይንስ የለም ማለት ነው። ከገደልክ ትገደላለህ። የሰው ህይወት ካጠፋ ያንተም ህይወት ይጠፋል። ባለፈ ታስታውሳላችሁ ኮንትራት አምጥቶት ሲቀጠቅጠው ሲጠፈጥፈው የነበረውን አንድ ኢትዮጵያዊ ቪዲዮ ቀርጾ በማስረጃ ሄዶ ስለከሰሰው ቀጥታ ወስደው ነው እስር ቤት ያጎሩት። ስለዚህ ዜጋችን ነው። ስለዚህ ኢትዮጵያውያን ስለደበደበ አምጥቶ ስላሰቃየው ጥሩ ስራ ሰርቷል ብለው አልደገፉትም ማለት ነው። ወስደው ነው የታሰሩ። ስለዚህ ሳዑዲ አረቢያ ላይ ማንም ሰው በህግና በህግ ነው የሚኖረው። ካጠፋችሁ ባጠፋችሁ ጥፋት ልክ ትቀጣላችሁ ማለት ነው። ግን ወንድሞቻችን ያለ አግባብ የምታደርጉትን ነገር ብታቆሙ፣ ሰው ሀገር ላይ መጥታችኋል። የሰው ሀገርን ህግ አክብራችሁ ብትኖሩ የተሻለ ነው። አገርን እንደ ሀገር ነው። አንድ ሰው አንድ ግለሰብ ነው ይሄን ወንጀል የሰራው። ግን ዛሬ ላይ ግን ኢትዮጵያ እየተባለ ነው የምትጠራው። ጠቅላላ ሁላችንም ነን እየተጠራን ያለ ነው። እንደ ሀገር ነው ስማችን እየጠፋ ያለው። ይሄ ነገር መቆም አለበት። ወንድሞቻችን ትዕግስት ሊኖራቸው ይችላል። እህቶቻችንም ወንድሞቻችንም ትዕግስት ሊኖራቸው ይገባል። ትዕግስት ከሌላችሁ ዞር በሉ። በቃ ያ እና አረቦቹ ያናድዳሉ። በሚያናድዷቸው ሰዓት ግን ከፊታቸው ጥፉ፣ ጥላቸው ጥፉ። የሰው ህይወት ከምታጠፉ ጥላችሁ ጥፉ። ምክንያቱም የምድሩን ህግ ብቻ ሳይሆን ማየት ያለብን የሰማዩንም ህግ ነው። በጣም አናደውን፣ በጣም ስሜታዊ አድርገውን ግን እኮ በማግስቱ ወይም በሶስተኛው ቀን ደግሞ ረስተነው ሰላም ሆነን ተነሱ ጋር አብረን እንስቃለን፣ እንበላለን። ይሄ የሰውኛ ባህሪ ነው። ስለዚህ ሰው ሊያናድዳችሁ ይችላል። በተናደዳችሁ ሰዓት ግን ዞር በሉ። ከዛ ሰውዬ ጋር ዞር በሉ። የሰው ህይወት አታጥፉ። በቃ የሰማዩንም አስቡ። እኔ ማለት የምፈልገው ይሄን ነው። ልጁ ተይዞ ይገደል፣ ልጁ ይያዝ፣ እንደዚህ ይባል፣ እንደዚህ ይባል። እኛ ወገን አንድ ኢትዮጵያዊ ወገናችን ታረደና ሳዑዲ አረቢያ ላይ የምናገኘው ጥቅም የለም። ለእኛ የሚገባልን ምንም ነገር ጥቅም የለም። ይሄ ልጅ እናት አለው፣ ቤተሰብ አለው። ለቤተሰቦቹ ይኖርላቸው። ካመለጠኛ ምንም ማድረግ አንችልም። በሰላም ይኖር ነው ባይነኝ። ግን ለሰራው ጥፋት ግን ሊጸጸት ይገባል።
ለሰራው ስህተት ግን ሊቀጣ ይገባል። እና ይህንን ነው ማለት እንፈልገው። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉኝ ጋይስ። በአዲስ ቪዲዮ እስከምመለስ መልካም ጊዜ